አስቀድሞ በትንቢቱ እንደተናገረ መጥምቀ መለኮት ቅዱስ ዮሐንስን ይህን መነሻ በማድረግ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ያለው ክርስቶስ ነበር። አሁን የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የተባለው ክርስቶስ በዛሬው ወንጌል ምዕመናን እንግዲህ የትንሣኤው የመጨረሻ ወንጌል የትንሣኤው እዚህ በአርባኛው ቀን ውስጥ ከትንሣኤው ጀምሮ እስከ ዕርገቱ ድረስ 6 ሳምንታት አለ። ስንት ሳምንታት አለ? 6 እሑዶች አሉ ማለት ነው። 6 ታሪኮችን የወንጌል አይነቶችን እየተማርን ነው የመጣን። ታዲያ የዛሬ ወንጌል እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይትጋሉ ስሉስ ቅዱስ እያሉ ያለና የሚኖር ዛሬ ወንጌል ምዕመናን እንግዲህ የትንሣኤው የመጨረሻ ወንጌል የትንሣኤው እዚህ በአርባኛው ቀን ውስጥ ከትንሣኤው ጀምሮ እስከ ዕርገቱ ድረስ 6 ሳምንታት አለ። ስንት ሳምንታት አለ? 6 እሑዶች አሉ ማለት ነው። 6 ታሪኮችን የወንጌል አይነቶችን እየተማርን ነው የመጣን። ታዲያ የዛሬ ወንጌል እንደሰማችሁ ቆማችሁ ስታስቀድሱ መልአካችን ኢየሱስ ክርስቶስ ደቀ መዛሙርቱን ከመገበ በኋላ ካበላቸው በኋላ ካጠጣቸው በኋላ ያጡትን እንዲያገኙ ካደረጋቸው በኋላ እንደው ወምድረ መስሙር የሚለው ምሳም ከበሉ በኋላ ከደቀ መዛሙርቱ መካከል በዕለተ ዓርብ ሐሙስ ለዓርብ አጥቢያ አላውቅህም ሲለው ያደረውን ጴጥሮስን ከእነዚያ ሐዋርያቱ መካከል ለየት አድርጎ ጴጥሮስ ከእነዚህ ይልቅ አብልጠህ ትወደኛለህ? ምናል ትወደኛለህ? እንደሚወደው ጴጥሮስን ጠየቀው። ከዚያ በኋላ ጴጥሮስ ምን አለ? ጌታ ሆይ እንደወድህ አንተ ታውቃለህ። እስኪ ጌታ ሆይ በሉ እባካችሁ። እንደወድህ አንተ ታውቃለህ። ምን ትላለህ? አንተ ታውቃለህ አለ ጴጥሮስ። እንግዲያስ የምትወደኝ ከሆነ ግልገሎችን ጠብቅ። ምኖችን ጠብቅ? ግልገሎችን ጠብቅ። ከዚያ ቀጠልና ይህንን ጥያቄ ጠየቀው። አሁንም ጌታ ሆይ እንደወድህ አንተ ታውቃለህ አለ። ጠቦቶችን አሰማራ። ምኖችን አሰማራ? ጠቦቶችን አሰማራ። በሦስተኛ ደረጃ አሁንም መልሶ ጠየቀው ይላል። በዚህ ሰዓት ጴጥሮስ አዘነ፣ ተከዘ። ሐሙስ ለዓርብ አጥቢያ በዕደ አይሁድ በሊቃነ ካህናት እጅ በአይሁድ ጎረምሶች በተያዘበት በታሰረበት በዚያች ሌሊት 3 ጊዜ አላውቀውም ከእርሱ ጋር አይደለሁም ብሎ ነበር። በእውነት በክርስትና ሕይወታችን ስለ ክርስትናችን ስንጠየቅ፣ ስለ ክርስቶስ ስንጠየቅ፣ ስለ መድኃኔዓለም ስንጠየቅ በእውነት አላውቀውም፣ አላውቃትም ቤተ ክርስቲያኔን፣ አላውቀውም ሃይማኖቴ፣ እኔ ኦርቶዶክሳዊ አይደለሁም፣ እኔ ክርስቶስ አይደለሁም ብለን ከመናገር እሱ በምሕረቱ በቸርነቱ ይጠብቀን። መቼም ዓርብ ከባድ ነው። ዓርብ ላይ ካደረሰን ትንሽ ሳንቸገር አንቀርም። ዓርብ የመከራ ጊዜ፣ ዓርብ የፈተና ሰዓት፣ የመከራ ሰዓት ካለፉ በኋላ ግን ክብር ያሰጠች ክብር የምታሰጥ ዕለተ ዓርብ ቀራንዮ መስቀሉን ካለፉ ከተሻገሩ በኋላ ስለዚህ ከዚያ በኋላ አዘነ፣ ትዝም አለው። አሁን ይህን 3 ጊዜ ጠየቀኝ፣ እነሆ 3 ጊዜ ክቸው ነበርና ያንን ለማስታወስ ነው አለ። ጌታ ሆይ አንተ ሁሉን ታውቃለህ። አንተ ምን ትላለህ? አንተ ሁሉን ታውቃለህ። ጌታ ሆይ እንደወድህ አንተ ታውቃለህ በማለት ለተጠየቀው ጥያቄ ቅዱስ ጴጥሮስ ምላሽ የሰጠበት ወንጌል ነው። ክርስቶስ ደግሞ ለቅዱስ ጴጥሮስ ስምሪት የሰጠበት ዕለት ነው። ለቅዱስ ጴጥሮስ እረኝነትን ለቅዱስ ጴጥሮስ ማለት እረኝነትን ለተከታዮቹ
በሃይማኖተ ጴጥሮስ በጴጥሮስ ሃይማኖት በጴጥሮስ ትምህርት በጴጥሮስ ዶግማ በጴጥሮስ ክርስትና አምነው ጸንተው በኖሩ ምዕመናን ደግሞ እነሆ በግነት ያው ግልገሎች ጠቦት ተብለዋል፣ በጎች ተብለዋል። እንግዲህ ግልገሎች እንደምታውቋቸው የበጎች ታላላቅ በጎች ልጆች ናቸው። ጠቦቶች ደግሞ በግልገልና በእናት በጎች መካከል የሚገኙ ናቸው። በዚህ መልኩ አምላካችን ክርስቶስ አባግነትን የሰጠው ለማን ነው ስንል ለምእመናን ነው። ለማን ነው? እዚህ በቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ማስተማር ሲጀምር መጥምቀ መለኮት ቅዱስ ዮሐንስ ስለ እሱ ሲናገር ነዋ በኩ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። የማን በግ ብሎታል? እግዚአብሔር በግ ብሎታል። ማነው እግዚአብሔር በግ የተባለው? ክርስቶስ ለዓለም መድኃኒትነት የመጣው ተልኮ የመጣው በቀራንዮ አደባባይ ላይ የዋለው ኢሳይያስ አስቀድሞ በትንቢቱ ምዕራፍ 53 ላይ መጽሐፈ በበግ ጠላት እንደ በግ ሊታረድ መጣ። በግ በሸላቶቹ ፊት ጸጉሩን እነሆ ሲላጩት ሲቆርጡት ለብርድ ይጠቅመኛል ለፀሐይ ይጠቅመኛል ብሎ እንደማይከራከር ዝም እንደሚል መከራ ሲያደርሱበት እንደ በግ ዝም አለ፣ አልተከራከረም ብሎ አስቀድሞ በትንቢቱ እንደተናገረ መጥምቀ መለኮት ቅዱስ ዮሐንስን ይህን መነሻ በማድረግ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ያለው ክርስቶስን ነበር። አሁን የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የተባለው ክርስቶስ በግነትን እሱ የተጠራበትን ለማን ሰጠ? ለአማኞቹ ሰጠ፣ ለክርስቲያኖች ሰጠ። ይህንን የዋህነት የበጎነት የደግነት መገለጫ የሆነውን በግነትን በግልገል በጠቦት በበጎች በእነዚህ በሦስቱ መስሎ ከብሎ ይህን ስም የሰጠን እዚች አውደ ምሕረቱ ውስጥ በመስቀሉ አምሳለ ቀራንዮ በሆነችው ቅዱስ ሥጋው ክቡር ደሙ በሚታደልባት በሚቀጠጥባት በማየገቦ ተጠቀም ልጅነትን በምናገኝባት በዚህ ቅዱስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለምንገኝ ለእኛ ለልጆቹ ነው የሰጠን። ይህን ስም እስከ መጨረሻው ድረስ ያጽናል። ምናልባት በግ ሲባል ለሀገራችን ትንሽ ይዋል ምንም የማያውቅ ይህ አይነት ተደርጎ ይገለጣል፣ ይተረጎማል፣ ይነገራል። ምስጢሩ ግን ይሄ አይደለም። ባለቤቱ ክርስቶስ በሚመጣበት ሰዓት ፍየሎችን በግራው ያቆማል፣ በጎችን ቤት ያቆማል የሚለው በቀኙ ያቆማል። በጎች ምሳሌዎች ናቸው፣ የጻድቃን ምሳሌዎች ናቸው፣ የደጋጎች ምሳሌዎች ናቸው፣ የሃይማኖት ሕክሞች ምሳሌዎች ናቸው፣ የትሑታን ምሳሌዎች ናቸው፣ የጻድቃን ምሳሌዎች ናቸው። ስለዚህ ለጴጥሮስ በዚህ መልኩ በሦስት ከፍሎ የሰጠው በጠቦት በግልገል የተመሰሉ እኛ ቆመን ስናስቀድስ መካከላችን ወዲያና ወዲህ የሚሉ ንጽሐ ጠባያቸው ያላለፈባቸው ክፋት የሌላቸው የበጎነት ምሳሌዎች የሆኑ ምስጋናቸው የመላእክት ምስጋና የተባለላቸው ሕፃናት ናቸው። ምንድን ናቸው? ሕፃናት ናቸው። ሕፃናቱ መጠበቅ ይገባል፣ መንከባከብ ይገባል። እንደው ዝም ብለን እንደ ቀላል ነገር እንዳናይ ለጴጥሮስ አደራ ተሰጥተዋል። ጠቦቶች የተባሉ ወጣቶች ናቸው ምእመናን። እንዲሁም ደግሞ በጎችን አሰማራ የተባሉ የግልገሎቹም የጠቦቶቹም መገኛ የሆኑ እናቶች፣ አባቶች፣ ወላጆች ናቸው። አምላካችን ክርስቶስ እነዚህ በሦስት ከፍሎ ለቅዱስ ጴጥሮስ በእረኝነት ስምሪት ሰጥቷል። ከዚህ በፊት እረኝነትን ለማን ተናግሮ ነው? ለራሱ እኔ መልካም እረኛ ነኝ ብሏል። እኔ ምንድን ነኝ ብሏል? አላችሁ ደከማችሁ? እኔ ምንድን ነኝ አለ? መልካም እረኛ፣ መልካም ጠባቂ፣ መልካም እረኛ ነኝ ብሎ ተናግሮ ነበር። ማን? ኢየሱስ ክርስቶስ። አዎ ስለ በጎቹ ራሱን አሳልፎ ለመስቀል የሰጠ፣ ለችንካር የሰጠ፣ ለሾህ አክሊል የሰጠ፣ ለግርፋት የሰጠ ምንደኛ አይደለ መልካም እረኛ
እረኛ እርሱ ክርስቶስ ነው። እሱ ያለ መልካም እረኛ ማንም የለም። ከእርሱ እረኝነት ከእርሱ ጥበቃ የተነሳ ነው ዕለት ወደ ዕለት ከዓመት ወደ ዓመት ከወር ወደ ወር የምንሸጋገረው። አሁን ደግሞ እረኝነትን ቅድስት ቤተ ክርስቲያንን በእረኝነት ለሚረከበው ለቅዱስ ጴጥሮስ ጀምሮ እንግዲህ እነሆ በስልጣነ ጴጥሮስ ለሚቀጥሉ ለአባቶች ለካህናት ይህ ስልጣን ተሰጥቷል። ስለዚህ ስምሪቱን የሰጠው እግዚአብሔር ነው። አስተማሪ ማን ነው? እግዚአብሔር ነው ስምሪቱን የሰጠው። እንዲያስተማሩ ስልጣነ ክህነቱን የተሰጣቸው በሐዋርያት ስልጣን ያሰራችሁት የታሰረ የፈታችሁት የተፈታ ይሆናል የተባሉ አባቶቻችን ካህናት ናቸው። አባቶች ካህናት በስልጣነ ክህነታቸው የማሰር የመፍታት ወደ መንግሥተ ሰማያት የማስገባት የማስወጣት ስልጣነ ክህነቱ ባለባት በዚች ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ያጸናል። ወደ አምላካችን እግዚአብሔር ምስጋና ይድረሰው። እንግዲህ ሁሉ ነገር ምስጢራቱ የሚከወኑት በስልጣነ ክህነት አማካኝነት። እኔ አንዳንድ ጊዜ በክርስትናው ዓለም በክርስትናው ስም የሚጠሩ ክርስቲያን ነን የሚሉ ያው ትሰማላችሁ በዓለም ላይ ስላላችሁ። ግን ክርስትና የሚገኘው በምንድን ነው? ልጅነት የሚገኘው በምንድን ነው ስንል በጥምቀት ነው። በምንድን ነው? ጥምቀትስ በማን ነው የሚከወነው? በካህናት አማካኝነት ነው። በጴጥሮስ አማካኝ በዮሐንስ አማካኝነት ነው። ያለ ስልጣነ ክህነት ጥምቀት አይቻልም። ያለ ጥምቀት ደግሞ ልጅነት የለም። ያለ ልጅነት ደግሞ ክርስትና የለም። እንደው ለራስ ሰጥቶ ክርስቲያን ይሄ ትክክለኛ አስተምሮ መጽሐፍ ቅዱሳዊ አስተምሮ አይደለም። ይሄ የመጠበቁን ስልጣን የሰጠው ለጴጥሮስ ተሰርዮ ፍጹማንና ንጹሐን የምንሆነው ንስሐ በመግባት ብቻ አይደለም። አላሰማችሁም? በምን ብቻ አይደለም፣ ንስሐ በመግባት ብቻ አይደለም። ቅዱስ ሥጋውን ክቡር ደሙን በመቀበል ነው። የጌታችን የኢየሱስ ክርስቶስ ደግሞ ከኃጢአታችን ያነጻናል ነው የሚለው። ምን ይለናል? ያነጻናል ነው። ስለዚህ የመዳን ይሄ አምሳለ ቀራንዮ የሆነችው በዚች ቅድስት ቤተ ክርስቲያን በየጊዜውና በየሰዓቱ ቅዳሴ እየተቀደሰ የሚቆረስልን ሥጋ የሚቀዳልን ክቡር ደም የተወደዳቸው እግዚአብሔር ቤተሰቦች የኃጢአታችንን ስርየት ሊሰጠንና ሊያድነን ሊያጎናጽፈን የሚችል ስለሆነ ወደ ቅዱስ ሥጋ ወደ ክቡር ደሙ መቅረብ እርግጥ ነው ዝግጅት ያስፈልገዋል። ግን እንደው ፍጹም ነን ብለን መቅረብ እስክንችል ድረስ መራቅና መሸሽ የለብንም። እዚህ በመጽሐፈ መነኮሳቱ የሚተረክ አንድ ታሪክ አለ። አንድ ሰው መንኖ ነው የሚለው መንኖ አልኳቸው። መንኖ ማለት ነው ዓለምን ንቆ ማለት ነው። በገዳ ከሰው ተለይቶ በምድረ በዳ 40 ዘመን ዘግቶ ኖረ። ስንት ዘመን ነው ዘግቶ ኖረ? 40 ዘመን ዘግቶ ኖረ። ቅዳሴ ወደሚቀደስበት ቤተክርስቲያን ሳይሄድ ከሰው ጋር ሳይገናኝ እየጸለየ 40 ዘመን ኖረ ይላል። ታዲያ በዚያ በበረሃ ላይ እያለ እግዚአብሔር መልአክ መጣና ይህን ያህል ዘመን መስገድ፣ መጾም፣ መጸለይ፣ ከሰው መለየት እነሆ ለመንግሥተ ሰማያት ለዘላለም ሕይወት አያበቃህምና ቅዳሴ ወደሚቀደስበት ሄደ፣ ቅዱስ ሥጋውን ክቡር ደሙን ተቀበል አለው ይላል የእግዚአብሔር መልአክ። ሰምታችሁ? የማን መልአክ? እግዚአብሔር መልአክ። ይህን ያለ ጾም ጸልቀን ያለና እንግዲህ ምን አደርጋለሁ ብሎ ቅዳሴ ወደሚቀደስበት ወደ ቤተ ክርስቲያን ገባ። ገብቶ ሲያስቀድስ ቆየና እዚህ ከግዚኦታው በፊት ያቆሙ ነጽር አስተውል ይላል፣ ተመልከት ይላል። ከዚያ በኋላ ደግሞ ካህኑ ደግሞ ምን ቅዱሳት ለቅዱሳን የተቀደሰው ነገር ለተቀደሱ ነው የሚል አዋጅ አለ። የተቀደሰው ነገር ለማን ነው? ለተቀደሱ ነው። ቅዱሳት ለቅዱሳን የሚለው በካህኑ ድምፅ የሚሰማማል። እንዴ ይህማ ከሆነ ከኃጢአት ነጽቻለሁ፣ ተቀድሻለሁ፣ በቅቻለሁ ብል ትቀበል ዕዳ በደል ይሆንብኝ የለምን አለና ተመልሶ ወደ በረሃ ሄደ ነው የሚለው። ሳይቀበል ፈርቶ ማለት ነው። አሁንም ተመልሶ ጾም ጸሎቱን ያዘው።
ነግሬህ አልነበረም ወይ? ይልቁንስ ተመልሰህ ቅዱስ ሥጋውን ክቡር ደሙን ተቀበል አለው ይላል። ተመልሶ መጣ። ከዚህ በኋላ አሁንም ተመልሶ ሄደ። በሦስተኛ ጊዜ እመለሳለሁ ሲል ማንም ከራሱ ከእግዚአብሔር ውጭ ቅዱስ ንጹሕ ክቡር የለምና ኖ ወደ ቅዱስ ሥጋ ወደ ክቡር ደሙ በትሕትና ሆነ ቅረብ ተቀበል። ከዚህ በኋላ ቅዱስ ሥጋው ክቡር ደሙ ተቀብሎ የመጨረሻ ዕረፍቱ ሆነ እና ሰው ቅዱስ ሥጋው ንስሐ ገብቶ ቅዱስ ሥጋው ክቡር ደሙ ከተቀበለ የሚያረፈው ዕረፍት የሰላም ዕረፍት ነው። በጎ የሆነ ዕረፍት ነው። ከእግዚአብሔር ጋር ለመኖር ነው የሚሄደው የሚለወጠው። ስለዚህ በዚህ ቤተ መቅደስ ላይ ተገኝታችሁ የምታስቀድሱ አባቶች፣ እናቶች፣ ወንድሞች፣ እህቶች ቅዱስ ሥጋው ክቡር ደሙ ነው የዕድሜ ገደብ ነው። በልጅነት መቀበል ያስፈልጋል። በወጣትነት መቀበል ያስፈልጋል። በሽምግልና ጊዜ መቀበል ያስፈልጋል። ጊዜ ገና ወጣትነት ልጨርስ ማለት የለብንም። እንደ ሰባትካ ንስሐ ግቡ ሲባሉ ቆይ ገና እንበላለን፣ ቆይ እንጠጣለን፣ ገና እንጨፍራለን ሲሉ ድንገት ሞት ደረሰባቸው፣ ጥፋት ደረሰባቸው፣ የጥፋት ውሃ ዘነበባቸው ነው የሚለው። እነሱን በግብር እንዳንመስል ታሪክ ነጋሪዎች እንዳንሆን በጊዜውና በሰዓቱ ቅዳሴ በተቀደሰበት ቤተ መቅደስ ከአባቶቻችን ከካህናት ጋር እየተነጋገር ወደ ቤታችን ማዕድ ስንቀርብ እጃችንን ለውሃ እንደምናሳየውና ታጥበን ወደ ማዕዳችን እንደምንቀርብ ሁሉ ወደ ቅዱስ ሥጋው ወደ ክቡር ደሙ እነሆ ሰውነታችንን፣ ኃጢአታችንን፣ ክፋታችንን፣ ቂማችንን፣ በቀላችንን እግዚአብሔርን ደስ የሚያሰኘውን ነገር ታጥበን እጠበኝ ብለን ምን በለን እጠበኝ ምን በለን ዳዊት እጠበኝ አለ። እስኪ እጠበኝ በሉት። ምን በለን እጠበኝ። ሳያቆስል የሚያጥን ቀድሶ የሚያጥን አጥርቶ የሚያጥን አምላክ አለ። በእውነት እኛን ኃጢአት ይቅር ለማለት የምሕረት ደጁ የተከፈተ ጌታ አለ። ታጥበን ወደ ማዕዱ ወደ ቅዱስ ሥጋው ወደ ክቡር ደሙ እንቅረብ ለመድኃኒተ ሕይወት ማለት ወደ ሕይወት መድኃኒት እንቅረብ። ያን ጊዜ ወደ እርሱ ስንቀርብ እርሱ በእኛ ይኖራል፣ እኛም በእርሱ እንኖራለን። ለኃጢአታችን ስርየት እናገኛለን። በመጨረሻ ሰዓት የዘላለም ሕይወትን እናገኛለን።